ሰላም ጤና ይስጥልን እንደምን አላችሁ ደህና ናችሁ ወይ ቃል ኪዳን ነኝ ዛሬ ስለ ቦርደርላይን ፐርሰናሊቲ ዲስኦርደር እናወራለን ቦርደርላይን ፐርሰናሊቲ ዲስኦርደር ህመም ተብሎ ከሚጠቀሱት ውስጥ አንዱ ሲሆን የሚካተተው ደግሞ ፐርሰናሊቲ ዲስኦርደር ብለን ከምንጠቅሳቸው ውስጥ ማለት ነው ከፐርሰናሊቲ ወይም ደግሞ ከማንነት ጋር በተያያዘ የሚያመጣው የራሱ የሆነ ቀውሶች ያሉት ህመም ነው ማለት ነው በምን ይገለጻል አንድ ሰው ቦርደርላይን ዲስኦርደር አለው ለማለት እንዴት ነው የምንገልጸው ወይም ደግሞ እንዴት ነው የምናብራራው ቦርደርላይን ዲስኦርደርን የሚለውን እዛ እንገባለን ማለት ነው የአይምሮ ህመም ነው ከፐርሰናሊቲ ዲስኦርደር ብለን የምንገልጻቸው ወይም የምንዘረዘራቸው የተለያዩ አይነት ፐርሰናሊቲ ዲስኦርደሮች አሉ ሶ ቦርደርላይን ዲስኦርደር አንዱ ነው ማለት ነው ሲሆኑ ወደ እነሱ እንገባለን በቀጥታ የራሱ የሆኑ መገለጫዎች አሉት ወደ እነዛ መገለጫዎች ከመግባታችን በፊት በድፍኑ ማየት ያህል ቦርደርላይን ዲስኦርደር ያለው ሰው ምን አይነት ባህሪዎች ወይም ደግሞ ኤክስፔሪየንሶችን ለራሱ ፊል ያደርጋል ነገሮችን በጣም በጥልቀት ማየት ስሜቶችን በጥልቀት ፊል ማድረግ የሚያስከፉ ነገሮችም ከሆነ እንዴት ማድረግ እንዳለበት ከሚያስጨንቁ ነገሮች ጋር አለማወቅ የዓለም ፍጻሜ እስኪመስለው ድረስ ነው የሚጨነቅባቸው በነገሮቹ ስትሬስ ከሆነ አንገርም ከሆነ ንዴትም ከሆነ እንዴት አድርጎ ያንን አንገር ማኔጅ ማድረግ እንዳለበት እንዴት አድርጎ ንዴቱን መቆጣጠር እንዳለበት አያውቅም ቦርደርላይን ዲስኦርደር ያለው ሰው ጀስት ኢንቴንስ የሆነ ፊሊንጉን የሚገልጽበት ጥልቅ የሆነ መንገድ ከባድ በሆነ መንገድ ነው ስሜቶቹን የሚገልጸው ማለት ነው የሚሰሙትም ስሜቶች በጣም ጥልቅ ናቸው ስለዚህ በጣም ጥልቅ የሆኑ ስሜቶችን ፊል የማድረግና እንዲሁም ደግሞ እነዛን ስሜቶች ደግሞ የሚገልጽበት መንገድ ደግሞ በጣም የሚያስደነግጥ አይነት በከባድ ሁኔታ ስሜቶቹን መግለጽ ማለት ነው ዲስክራይብ የምናደርግበት ግርድፍ መንገዱ ይሄ ነው ወደ ዝርዝር ሀሳቡ ግን እንገባለን ሶስት መንገዶች ሀፕን ሊያደርግ ይችላል ወደገ ሊሄድ ይችላል ወይም ደግሞ የዚህ ህመም ተጠቂ ሊሆን ይችላል አንድ ሰው ምን ናቸው ወደሚለው ስንገባ ኢንቫይሮንመንታል ጄኔቲክ ወይም ደግሞ ኒውሮሎጂካል ፋክተሮች ይኖሩታል ማለት ነው ላይ ፐርሰናሊቲ ዲስኦርደር የምንላቸውን ዴቨሎፕ እንዲያደርግ አንድ ሰው የሚያደርጉት በብዛት የሚጠቀሰው ኢንቫይሮንመንታል ፋክተር ነው ኢንቫይሮንመንታል ፋክተር ስንል አስተዳደግ ሊሆን ይችላል ወላጆች አሳዳጊዎች ሊሆኑ ይችላሉ እንዲሁም ደግሞ በዙሪያ ያሉ አካባቢ ላይ ያሉ ሰዎች አንድ ሰው ፐርሰናሊቲ ዲስኦርደርስን ዴቨሎፕ እንዲያደርግ ሊያደርጉት ይችላሉ ማለት ነው ብላክ ኤንድ ዋይት የምንለው አይነት ነው ነገሮችን የሚያዩት ወይ እንደዚህ ነው ወይ እንደዛ ነው መሀል የሚባል ነገር አለማወቅ ማለት ነው ወይ መውደድ ነው ወይ መጥላት ነው ወይ መቅረብ ነው ወይ መራቅ ነው ብቻ እያንዳንዱ ነገር ብላክ ኤንድ ዋይት ነው የሚረዱባቸው መንገዶች ነገሮችን ብላክ ኤንድ ዋይት ነው መሀል ላይ የሚባል አይ ግን እኮ እንዲህ ስለሆነ ብለው ለራሳቸው ነገሮችን ኮምፕሮማይዝ ለማድረግ ምናምን የሚጥሩባቸው መንገዶች የሏቸው የመጀመሪያው መገለጫ ይሄ ነው ሌላኛውና ዋነኛው ኖርማሊ ቦርደርላይን ብለን ስንል ቀጥታ ወደ አይምሮ የሚመጣው ነገር ደግሞ ምንድነው የመተው ፍርሃት ስለዚህ ኢንላይን ፐርሰናሊቲ ዲስኦርደር አላቸው የምንላቸው ሰዎች ሁሉ ጊዜ በፍርሃት ውስጥ ናቸው በምን አይነት ፍርሃት የሚወዷቸው ሰዎች እኔ የሚሏቸው ሰዎች ካሁን ይተውኛል ብለው የመፍራትና የመስጋት ስሜት ማለት ነው ጓደኝነት ሊሆን ይችላል የፍቅር ግንኙነት ሊሆን ይችላል ቤተሰባዊነት ሊሆን ይችላል ብቻ በማንኛውም ወዳጅነት ውስጥ ልታው ይችላል ትተው ሊሄዱ ይችላሉ ሊያጠቁኝ ይችላሉ ላይፈልጉኝ ይችላሉ በቃም ሊወደድኳቸው እነሱ ጉድ ያደርጉኛል ብሎ የመፍራትና የመስጋት አይነት ስሜት በጣም በኃይለኛው አላቸው ማለት ነው ይህም ምክንያት ጥላቂነት ያለው የፍቅርም ይሁን የጓደኝነትም ይሁን ግንኙነት አይኖራቸውም ማለት ነው ምክንያቱም ቀድሞ ስለሚፈሩ ራሳቸው ይሸሻሉ ከዛ ሰው ቀድሞ ይርቃሉ ማለት ነው ለምሳሌ ቦርደርላይን ፐርሰናሊቲ ዲስኦርደር ያለው ሰው ጋር ጓደኝነት መሰረታችሁ ጓደኛችሁ ሆነ በተደጋጋሚ ተገናኛችሁ በጣም ቆንጆ ጊዜ ያሳለፋችሁ ብዙ ነገሮችን ሼር አደረጋችሁ በጣም የሚገርም ጊዜ ያሳለፋችሁና ሆነ ጊዜ ላይ በመሃል ሌላ ሰው ማግኘት ጀመራችሁ እናንተ ሌላ ጓደኛ ማለት ነው ፐርሰናሊቲ ዲስኦርደር ያላቸው ጓደኞቻችሁ ቢያውቁ ሌላ ሰው እንዳገኛችሁ ቢያውቁ ኢሚዲየትሊ የሚሰማቸው ምንድነው እንደጠላችኋቸው እንደተዋችኋቸው በሌላ ሰው እንደተካችኋቸው ብቻቸው እንዳደረጋችኋቸው ነው የሚያስቡት እንጂ እነዛ ያሳለፏቸውን አሪፍ የጓደኝነት ጊዜዎች አያስቧቸውም ማለት ነው ይፈልገውት ሳይሆን ራሱ ፐርሰናሊቲ ዲስኦርደሩ እንደዚህ እንዲያስቡ ስለሚያደርጋቸው ነው ማለት ነው እንደነ ኢሚዲየትሊ የሚያደርጉት ከናንተ ይርቃሉ ስሜታቸውን በንዴት ሊገልጹላችሁ ይችላሉ በዛች መሃል ሰው ስላገኛችሁ ወይም ደግሞ ሌላ ሰው ጋር ስለተገናኛችሁ ከሌላ ጓደኛችሁ ጋር ጊዜ ስላሳለፋችሁ ለነሱ የሚሰማቸው እንደተዋችኋቸው ነው ማለት ነው ስለዚህ ሁሉ
ሁልጊዜም የነሱ ብቻ ነው እንድትሆኑ የሚፈልጉት። በመሃል ሌላ ሰው እንዳለ ካሰቡ ቀድሞ ይርቋቸዋል ወይም ደግሞ ይተዋቸዋል ማለት ነው። ሶስተኛው ያልተረጋጋ ወዳጅነት ከመተው ጋር የተያያዘ አድርገን ልንይዘው እንችላለን ማለት ነው። ይሄኛው ያልተረጋጋ ወዳጅነት ወይም ደግሞ ወረት የሚያጠቃው አይነት ጓደኝነት ወይም ወዳጅነት ወይም ፍቅረኝነት ይይዛሉ ማለት ነው። አብረው የሆኑና ከአንድ ሰው ጋር ከዛ ሰው ጋር ግን መቀጠል አይችሉም። ምክንያቱም ይተወኛል ብለው የማሰብ ወይም ደግሞ እንለያያለን፣ ነገ ትቶኝ ይሄዳል፣ ነገ ትታኝ ትሄዳለች፣ ነገ የጓደኝነት መበላሸቱ አይቀርም ደግሞ ራሳቸውን ያዘጋጃሉ፣ ወደ ኋላ ያፈገፍጋሉ። ነገ ብንጣላስ፣ ነገ ብንለያይስ፣ ነገ የሚመጣውን ስሜት ስለማልችለው ዛሬ ራሴን ቀድሜ ላሽሽ ይሉና የመሸሽ ከዛ ደግሞ አዲስ ጓደኛ አዲስ የሆነ ፍቅር የሰጣቸው የወደዳቸው መሰላቸው ሰው ደግሞ ሲያገኙ ከዛ ሰው ጋር ደግሞ ጓደኝነት መፍጠር ከዛ ደግሞ ያኛውን ሰው ደግሞ እንደዚሁ ስቴብል አይሆንም ከዛ ሰው ጋር የሚኖራቸው ነገር። ምክንያቱም አሁንም እንዳልኳችሁ ልታው እችላለሁ የሚል በጣም ከፍተኛ የሆነ ዲፕ የሆነ ፍርሃት ስላላቸው አሁንም ከዛ ሰው ጋር ያላቸውን ጓደኝነት ኢሚዲየትሊ ይቆርጣሉ ወይም ደግሞ ያቋርጣሉ ማለት ነው። ስለዚህ ያልተረጋጋ ጓደኝነት ወይም ወዳጅነት ደግሞ ሌላኛው ሶስተኛው የቦርደር ላይን ፐርሰናሊቲ ዲስኦርደር ያላቸው ሰዎች መገለጫ ነው ማለት ነው። አራተኛ ደረጃ ደግሞ የማንነት ቀውስ። የማንነት ቀውስ ስንል ምን ማለታችን ነው? ለራሳቸው ስለራሳቸው ማን እንደሆኑ አለማወቅ፣ ማን ነኝ እኔ የሚል ተደጋጋሚ ስለራስ ጥያቄ ለራስ መጠየቅ ወይም ደግሞ መልስ የሌለው ጥያቄዎችን ለራስ ማዥጎድጎድ። ማን እንደሆኑ ግራ ይገባቸዋል፣ ማንነታቸው ግራ ይገባቸዋል። በተደጋጋሚ ስማቸውን ሊቀይሩ ይችላሉ፣ በተደጋጋሚ የጸጉር ስታይላቸውን ሊቀይሩ ይችላሉ፣ በተደጋጋሚ አፒራንሳቸውን ሊቀይሩ ይችላሉ። እና እንደዚህ አይደል እንደሚመስል የነበረው ትላላችሁ። ዛሬ ደግሞ ግልብጥ ብሎ ሌላ አይነት ስታይል የመከተል እነቱ ይሄ ነው ማለት የማትችሉት አይነት ሰው ነው የሚሆኑባችሁ። ከባድ የሆነ የማንነት ቀውስ ውስጥ ስለሆነ ያሉት ራሳቸውን ስለማያውቁ በምን አይነት መንገድ እዚህ ዓለም ላይ ኤግዚስት ማድረግ እንዳለባቸው አይገባቸውም። ስለዚህ ዛሬ የሆነ ነገር ይመስላሉ፣ ነገ የሆነ ነገር ይሆናሉ። እንደዚህ ልትይዙት የማትችሉት አይነት የማንነት ቀውስ ውስጥ በተደጋጋሚ ታገኟቸዋላችሁ ማለት ነው። ሌላኛው ድርጊቶቻቸው በሙሉ ስሜታዊነት የታከለባቸው ወይም ደግሞ ስሜታዊነት የበዛባቸው ናቸው። ምን ማለታችን ነው? ያደርጉት ነገር በጠቅላላ ለምሳሌ ቅድም ኢንቴንስ የሆነ ከባድ የሆኑ ስሜቶችን ይሰማቸዋል። ሊደብራቸው ይችላል፣ በጣም ሊከፋቸው ይችላል፣ በጣም ሊናደዱ ይችላል ብለናል አይደለ? እነዚህ ስሜቶች ውስጣዊ ናቸው አይደለ? ውስጣችን ይናደዳል ወይ ሊደብረን ይችላል፣ የሆነ ሰው ሊያስቀይመን ይችላል። እንደዚህ እነዚህ ስሜቶች የሚገልጹባቸው መንገዶች በጣም ኢንቴንስ ናቸው። በጣም በከባድ ሁኔታ ነው የሚገልጹት ማለት ነው። ምናልባት ራሳቸውንም መጉዳት ሊሆን ይችላል፣ መሳደብ ሊሆን ይችላል፣ መጮህ ሊሆን ይችላል። ብቻ በጣም ቀይር ነው የሚሉት። በጣም ከባድ የሆነ ስሜታቸውን የሚገልጹበት የራሳቸው መንገድ አለ ማለት ነው። ጣጣር የማይችሉት በጣም በከባድ ሁኔታ ነው ስሜታቸውን የሚገልጹት። ባልተፈጠረ ሁኔታ ሳይሆን ያስደበራቸው ያስከፋቸው ነገር ሊኖር ይችላል። ግን ኖርማል ሰው ያንን ስሜት በሚገልጽበት መንገድ ቆይ እስቲ ላስብበት ምናምን የለም። በጣም በከባዱ ነው ያንን ስሜት የሚገልጹት። የዓለም መጨረሻ እስኪመስላቸው ድረስ ነው ውስጣቸው የሚረበሸው። አይምሮ ወደ መሳት የሚመስል ነው ስሜታቸውን የሚገልጹት ማለት ነው። ይሄኛው ሌላኛው የቦርደር ላይን ፐርሰናሊቲ ዲስኦርደር መገለጫ ነው። ወደ ስድስተኛው የቦርደር ላይን ፐርሰናሊቲ ዲስኦርደር ደግሞ መገለጫ ስንሄድ የባዶነት ስሜት። የባዶነት ስሜት እንዴት ነው? ምን ማለት ነው የባዶነት ስሜት ብለን ደግሞ ስንመለከት ውስጣቸው ምንም ነገር ፊል ማድረግ አለመቻል፣ ባዶነት ኤምፒቲነስ፣ እንደዛ አይነት እንዴት መገለጽ እንዳለበት በአማርኛው ባላቅም ግን ደግሞ ባዶ የመሆን ምንም ነገር ፊል ማድረግ አለመቻል። ስለዚህ ይህንን ኤምፒቲነስ በምንድን ነው የሚያካክሱት? ድራግ የሚወስዱ ሰዎች ሊሆኑ ይችላሉ። መጠጥ ላይ በጣም ከባድ የሆነ አይነት አጠጣጥ ያላቸው ወይም ደግሞ የመጠጥ ሰዎች፣ መጠጥ የሚጠጡ ሱሳሱስ ነገር ውስጥ የምታገኟቸው ሰዎች ሆነው ልታገኟቸው ትችላላችሁ። ወይም ደግሞ በጣም ከባድ የሆነ የሚያስደነግጥ አይነት መኪና አነዳድ ሲነዱ ልታገኟቸው ትችላላችሁ። በጣም አመጋገባቸው በጣም አሁንም መብላት ምክንያቱም ኢምፒቲ የመሆን ስሜታቸውን ለመሙላት መመገብ ሊሆን ይችላል። ፊዚካሊ እንዳሉ እንዲሰማቸው ኢምፒቲ እንዳልሆኑ እንዲሰማቸው ለማድረግ መመገብ ሊሆን ይችላል፣ መጠጣት ሊሆን ይችላል። ብቻ አሉ ፊዚካሊ ኢምፒቲ እንዳልሆኑ እንዲሰማቸው ለማድረግ እነዚህ አክቲቪቲዎች ላይ ባዲ የሆነ ሴክሹዋል ግንኙነት ውስጥ ሊገቡ ይችላሉ። ስለዚህ እነዚህ መገለጫዎቻቸው ናቸው ማለት ነው። ቦርደር ላይን ፐርሰናሊቲ ዲስኦርደር የናርሲሲስቲክ ፐርሰናሊቲ ዲስኦርደር ተገላቢጦሽ ነው ማለት እንችላለን። ናርሲሲስቲክ ፐርሰናሊቲ ዲስኦርደር ያለው ሰው አንድን ልጅ ቢያሳድግ ወይም ደግሞ በናርሲሲስቲክ ፐርሰናሊቲ ዲስኦርደር ባለበት ሰው አንድ ልጅ ቢያድግ ቦርደር ላይን ፐርሰናሊቲ ዲስኦርደር ዴቨሎፕ
የማደግ ቻንሱ በጣም ከፍተኛ ይሆናል ማለት ነው። ቦርደርላይን ፐርሰናሊቲ ዲስኦርደር ያለው ሰው ስሜቱ የመተው፣ ያለመደመጥ፣ ያለመፈለግ እንደዚህ አይነት ስሜቶችን ነው እያዳበረ የሚሄደው። ናርሲሲስቲክ ፐርሰናሊቲ ዲስኦርደር ያላቸው ሰዎች ደግሞ እንደምታውቁት አቢዩዚቭ የሆኑ ሰዎች ናቸው። ሰዎችን የሚበዘብዙ፣ ሰዎችን የሚጎዱ፣ ለሰዎች ስሜት ኬር የሌላቸው ሰልፊሽ የሆኑ ሰዎች ናቸው። ኢምፓቲ የሚባል ነገር የሌላቸው ሰዎች ናቸው። ስለዛ በእነዚህ ስሜቶች ውስጥ የሚያድግ ወይም ደግሞ በእንደዚህ አይነት ኢንቫይሮንመንት ውስጥ የሚያድግ አንድ ልጅ ካለ ቦርደርላይን ፐርሰናሊቲ ዲስኦርደር ዴቨሎፕ አድርጎ የማደግ ቻንሱ በጣም ከፍተኛ ይሆናል ማለት ነው። ሌላኛው ደግሞ ፊዚካሊ አቢዩዝ የተደረገ ሰው፣ ኢሞሽናሊ አብሰንት የሆኑ ቤተሰቦች ወይም ደግሞ የማይገኙ ቤተሰቦች፣ ትሪት ያልተደረጉ፣ ወላጆቻቸውን በሚፈልጓቸው ጊዜ ላይ ያላገኙ ልጆች፣ ትኩረት በሚፈልጉበት ጊዜ ላይ ትኩረት ያልተሰጣቸው ልጆች፣ እንደዚህ ሆኖ እያደጉ ያሉ ህፃናት ከሆኑ ያድጉ ራሳቸው መግለጽ ሲችሉ ከ16 ዓመት በኋላም ሊሆን ይችላል እነዚህ ፐርሰናሊቲ ዲስኦርደሮች በግልጽ መታየት የሚጀምሩት። ያኔ አይኑን አፍጥጦ ይሄ ትራውማ ወደ ፐርሰናሊቲ ዲስኦርደር ተቀይሮ ልናየው እንችላለን ማለት ነው። ስለዚህ ልጆቻችንን ስናሳድግ በጣም ጥንቃቄ አድርገን ለስሜቶቻቸው ተጠንቀንና ተጠበን ኃላፊነት ወስደን መሆን አለበት ማለት ነው። ምክንያቱም ይሄንን ትራውማታይዝድ የሆነ ቦርደርላይን ዲስኦርደርም ሊሆን ይችላል፣ ናርሲሲስቲክ ፐርሰናሊቲ ዲስኦርደርም ያለው ሊሆን ይችላል። ማንኛውም አይነት ፐርሰናሊቲ ዲስኦርደር ከትራውማ ጋር ተያይዞ ሊመጡ የሚችሉ ህመሞችን ዴቨሎፕ ያደረገ ልጅ እንዳይኖረን ያንን እንዳንሰጣቸው መጠንቀቅ ይኖርብናል። የኛ ኃላፊነት ይሆናል ማለት ነው። አብራችሁኝ እስከዚህ ሰዓት ድረስ ስለቆያችሁ በጣም አድርጌ አመሰግናለሁኝ። የሚቀጥለው ቪዲዮ ደግሞ ስለ ናርሲሲስቲክ ፐርሰናሊቲ ዲስኦርደር ይዤላችሁ እመጣለሁኝ። አብራችሁኝ እንድትቆዩ አሁንም ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና ጋብዛለሁኝ። ሰላም።